አሁን ለመደ ካሜራ ልጁ ግን ቤተሰቦቼ ሲያምር አብርሽን ቁርጥ ነው። እነዚህ ልጆች ለዚህ ልጅ ሲሉ እንደኔ ሀሳብ ለዚህ ልጅ ሲባል እንደው ፍቅራቸውን መመለስ ቢችሉ እንደው ትዳራቸውን መመለስ ቢችሉ አብርሽ ወደ ድሮ ማንነቱ አብርሽ ወደ ትዳሩ ቢመለስ አብርሽ ወደ ልቦናው ቢመለስ መልካም ነው። ቤተሰቦቼ ይህን የመሰለ ልጅ ያለ አባት ፍቅር ይህን የመሰለ ልጅ ያለ እናት ፍቅር ማደጉ አግባብ ነው ብዬ አላስብም። እግዚአብሔር የሰጣቸውን በረከት ለምን በአግባቡ አይጠቀሙ? ይህ ሁሉ የሚሆነው ደግሞ በአብርሽ ምክንያት ነው። ቤተሰቦቼ አሁን እዚህ ጋር አብርሽ ዛሬ ማስመሰሉ ምንም አይጠቅመው። አሁንም ቢሆን እያስመሰለ ከሆነም ትዳሩን እየገደለ ነው፣ ራሱን እየገደለ ነው፣ ልጁን እየገደለ ነው። ቤተሰቦቼ እግዚአብሔር የሰጠውን በረከት እየገደለ ነው ያለው፣ እያጠፋ ነው ያለው። ስለዚህ ለዚህ ልጅ ሲባል ተረጋግቶ ማውራት ቢችሉ፣ ለዚህ ልጅ ሲባል እስከዛሬ ድረስ ችግር ሲፈጠር እስከዛሬ ድረስ የሆነ ነገር ሲፈጠር ለማስታረቅ የሚገቡ ትልልቅ አባቶች እነጋሽዬ ጣልቃ ገብተው ይህንን ነገር ለመፍታት ቢሞክሩ፣ ይህንን ችግራቸውን ለመፍታት ቢሞክሩ፣ ለማስታረቅ ቢሞክሩ፣ እንዲግባቡ ለማድረግ ቢሞክሩ የተሻለ ይመስለኛል ቤተሰቦች። ምክንያቱም ይሄ ምንም የማያውቅ ልጅ በእነሱ ምክንያት መቀጣት የለበትም። በአባት ምክንያት ይሄ ልጅ ተቀጥቶ ማደግ የለበትም። በእናት ምክንያት ተቀጥቶ ማደግ የለበትም ብዬ አምናለሁ። እንደዛ ማድረግ ቢችሉና ለማስታረቅ ቢሞክሩ የተሻለ ይመስለኛል። እመኑኝ ደግሞ አብርሽና ሩታ ይዋደዳል። የማይስማሙበት የሆነ ነገር ቢኖር ነው እንጂ በጣም ነው የሚዋደዱት። ነገር ግን ሄርሜላ ለምንድን ነው የጠፋችሁ? ሄርሜላ ለምንድን ነው ከስሩ የጠፋችሁ? ለምንድን ነው ይሄ ሁሉ ነገር ሲፈጠር እስካሁን ድረስ የሌለችው? አብርሽ አሳምኗት፣ ሩታን አሳምኗት፣ ሄርሜላ አጠገቡ እንደሌለች ማንም አጠገቡ እንደሌለ አሳምኖ እንደገና ሊበቀላት ፈልጎ ሊሆን ይችላል። ነገር ግን እውነት እኛ አላየንም። እነሱ አውርተው ተስማምተው ከሄርሜላ ጋር ያለውን ነገር ጨርሶ ዛሬ እዚህ መጥቶ ሩታን እየለመናት ሩታ እንዳትሄድ እንድትቀር የሚጋፋፋት ከሆነ እውነትም አብርሽ ተቀይሯል ማለት እንችላለን። ነገር ግን ያንን ነገር እስካላየን ድረስ እርግጠኛ ልንሆንበት አንችልም። አብርሽ ሊበቀላት ወይም ደግሞ የሆነ ጨዋታ ነገር ጀምሮ ሊሆን ይችላል። ና ይኸው ሰላም እንዴት ናችሁ? ትንሹ ግሬስ ነኝ በል። አባቱ ቁርጥ የሚባል ቁርጥ ካሜራ ማክስ አድርጎ ነው የሚሄደው ብዬ ሄድ ነበር ባለፈው። ካሜራ ሳይ አይፈልግም ማክስ አድርጎ ነው የሚሄደው። ስሙ ግን ተነገረን ወይስ አይነገረን? ልዑል ግሬስ አንዳንድ ጊዜ ግን ቤተሰቦች አስታራቂ ብለን መሀል የምናስገባው ሰው ምን አይነት ሰው ነው የሚለውን ነገር ማወቅ ብንችል የተሻለ ነው። ከዚህ በፊት የተፈጠሩትን ነገሮች በሙሉ አይተናቸዋል። ነገር ግን ያ ሁሉ ነገር አልፏል ብለን ይቅርታን ማድረግም ጥሩ ሆኖ ሳለ ይቅርታን ስናደርግ እንዳልኳችሁ በልክ ነው የሚሆነው። ከዚህ በፊት የሰራው ስራ አለ፣ ከዚህ በፊት ያደረገው ነገር አለ፣ ከዚህ በፊት ያያችሁበት ባህሪ አለ። ስለዚህ ከዛ አንጻር ያ ባህሪው ተመልሶ እንዳይመጣ የሰው ልጅ ነው፣ ሊሳሳት ይችላል አይደል ቤተሰቦች? በአንድ ጊዜ የሚቀየር ነገር የለም። ስለዚህ ይሄ ሰው ተመልሶ ቢያጣላችሁ፣ ተመልሶ ችግር ቢፈጥርባችሁ የምትጠነቀቁት ጥንቃቄ አለ፣ ማድረግ ያለባችሁ ነገር አለ። ስለዚህ አስታራቂም ስትመርጡ ትዳራችሁን የሚያስታርቅላችሁ፣ ሰላማችሁን ሊመልስ የሚታገልላችሁ ሰው ምን አይነት ሰው? ከዚህ በፊትስ ምን ሰርቷል? ከዚህ በፊት የእናንተ ሰላም እንዲመለስ እና የእናንተ ትዳር በሰላም እንዲኖር ምን አድርጎላችኋል? ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ይህን የመሰለ ልጅ ቤተሰቦች አሁንም ቢሆን ደግሜ እላችኋለሁ በፍቅር ነው ማሳደግ ያለባቸው። ችግራቸውን ፈተው ማድረግ ያለባቸውን ነገር በሙሉ አድርገው ብዙ መስዋዕት ይከፈላል አይደል? ትዳራችሁን ለማትረፍ ስትሉ ብዙ ነገር ታደርጋላችሁ። ማድረግ የሌለባችሁን ነገር የምታደርጉበትም ጊዜ አለ፣ እላፊ የምትሄዱበትም ጊዜ አለ። ስለዚህ አብርሽ አሁን የእውነት ተቀይሮ ከሆነ የእውነት ልቡ ነው ተመልሶ ከሆነ ከዚህ በላይ ማድረግ ያለበት ብዙ ነገር አለ፣ እላፊ መሄድ ያለበት ብዙ ነገር አለ። ትዳሩን ለማትረፍ መክፈል ያለበት መስዋዕትነት አለ ብዬ አስባለሁ። ስለዚህ ያን ሁሉ ነገር ተከፍሎ ይሄ ልጅ አባትን ፍቅር አይቶ ይሄ ልጅ እናትን ፍቅር አይቶ በትክክል ማደግ አለበት ብዬ አምናለሁ። ለኔ ወርቄ ስስትም መከራዬ። ሰላም እንዴት ናችሁ ውድ ቤተሰቦቻችን፣ እንኳን ደህና መጣችሁ። ዛሬም እንግዲህ እኔና አብርሽ ተመልሰን መጥተናል። ሰላም በላችሁ። ጽጌ ተመልሰሽ በመምጣትሽ ደስ ብሎናል። ነገር ግን ተውት በቃ ተውት። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናቸው? ያመናቸው እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ወይ ጉዴ! ቤተሰቦች እንግዲህ ዛሬም እንግዲህ ያለነው ቡታጅራ ነው። ከቡታጅራ እንግዲህ ወደ አዲስ አበባ የምንሄድበት ሰዓት ደርሷል። ስለዚህ ሁሉንም መሰናበት ስላለብን እንግዲህ የምንሰነባበታቸው አንዳንድ ሰዎች አሉ። ባንሰናበታቸው በጣም ደስ የሚሉን አብረናቸው ሀሳባቸውን ከቀየሩ አብረናቸው ይዘናቸው የምንሄደው በጣም ብዙ ሰዎች
ሀሳባቸውን ለማስቀየር አብርሽ ከዚህ በላይ ብዙ ነገር ማድረግ አለበት ብዬ አስባለሁ። ብዙ ነገር ምንም አላደረገም። ኦልሬዲ ምንም አላደረገም። እሱ ከሰራው አንጻር እሱ ካጠፋቸው ጥፋቶች አንጻር ምንም ነገር አላደረገም። አንድ ሁለቴ ሄዶ ጠይቆ እምቢ አለችና ትቶ መሄድ አግባብ ነው ብዬ አላስብም። እንደውም አብርሽ እንደማይፈልግ ነው የሚያሳየው፣ እንደዛ ካደረገ ትቷት ኬደ ማለት ነው። ስለዚህ ማድረግ ያለበት ብዙ ነገር አለ። ያንን ነገር በሙሉ ማድረግ ቢችል እሷን ለመመለስ እሷ እንዳትሄድ እንዳልኳችሁ ሁለቱ በሰላም ኖሮ በሰላም ማሳደግ ይኖርባቸዋል። ለልጃቸው ሲሉ መታረቅ ቢችሉ ቆንጆ ይመስለኛል። ስለዚህ መክፈል ያለበትን በሙሉ ዋጋ እንድትቀር ማድረግ ያለበትን ነገር በሙሉ ቢያደርግ፣ ሽማግሌ መላክ ካለበት ሽማግሌ ልኮ ተገጽጾ፣ ሽማግሌ ሲልክ ግን ልቦናው ተመልሶለት ተገጽጾ የድሮ ማንነቱ የድሮ ለትዳሩ ያለውን ክብር ለትዳሩ ያለውን ፍቅር መልሶት መሆን መቻል አለ። እንደዛ ካልሆነ ግን ዞሮ ዞሮ ምንም ጥቅም የለውም። እንደዛ ካልሆነ ዝም ብሎ ለማስመሰል ላዩን ከሆነ ምንም ጥቅም የለውም። አሉ እና ቤተሰቦች እነሱን ቤተሰቦቻችንን ይዘን ለመሄድ ነው እንግዲህ የምናስበው ከሆነልን። ካልሆነልን ግን በቃ ቡታጅራ የነበረን ቆይታ በጣም አሪፍ ነበር። አሪፍ ጊዜ አሳልፈናል። እግዚአብሔር ይመስገን በጣም ቆንጆ ጊዜ ነበረ እና አሁን ግን የምንሄድበት ሰዓት ደርሷል ማለት ነው አይደል አብርሽ? ምን ነው አትሄድም? መቆየት ፈልጋል? አፋፊና ሰላም ፋሚሊዎች እንዴት ናችሁ? እንግዲህ ዛሬ ሩታንና ልጄን የምንሰናበትበት ቀን ነው። ያው ሩታ ሀሳቧን አልቀየርም አልፈለግም ብላለች። እኔ ብዙም አልተጫንኳትም። ትላንት ትንሽ ደብሮኝ ነበር። ዛሬ ግን ያው ጽጌ አጥናንታኝ፣ በብዙ ነገር አጥናንታኝ ድብርቱ ጠፍቷል እና ዛሬ ልጄን አገኘዋለሁኝ ከ15 ቀን በኋላ ምናምን። እስካሁን ድረስ ከልጄም ጋር አልተገናኘሁኝም እና ዛሬ ልጄን አገኘዋለሁኝ፣ አቅፈዋለሁ፣ ስመዋለሁኝ። ከዛም ባለፈ ደግሞ እንግዲህ የመጨረሻ ቀናችንን ይሆናል ማለት ነው። እሺ ብላኝ ሩታ ከኛው ጋር ኢትዮጵያ ውስጥ ብትኖር ደስ ይለን ነበረ። ግን ደግሞ ያንን መሆን ካልቻለም ብዙ ልታገላት አልችልም። ለምኛታለሁኝ፣ ብዙ ነገር ብያታለሁ። ግን ደግሞ ያው አሻፈረኝ ካለች መልካሙን እየተመኘውላት ግን ደግሞ የምሬን ስነግራችሁ ከልጅ ጋር መለየት በጣም ከባድ ነው። እኔ አሁን ልጄ ርቆኝ እንዲያርግ ምናምን ነገር አልፈልግም ነበረ። ግን ደግሞ ሩታ በምን አይነት መንገድ ነገሩን እንዳሰበችው አላውቅም፣ ከኔ መለየቱን ወደዋለች እና ምንም ልል አልችልም ቤተሰቦቼ። ስለዚህ አሁን እንግዲህ ሩታንና ልጄን እየጠበኳቸው ነው። እስካገኘሁ ጓጉቻለሁ። ጽጌ ልጄን አግኝተዋለች። አዎ ባለፈው ቪዲዮ ላይ እንግዲህ እንደነገርኳቸው አይቼዋለሁ። ልጃቸው በጣም ደስ የሚል ልጅ ነው የወለዱት እና በጣም ነው የሚያምረው እና አብርሽን ነው የሚመስለው። ችግር የለውም እና አብርሽን ነው የሚመስለው እና እኔ አይቼዋለሁ እና ደግሞ መጀመሪያ ማየት ያለብህ አንተ ነህ። ሲቀጥል ደግሞ አሁን ያሉበት ሁኔታ ደስ አይልም፣ ይገባኛል። ግን ደግሞ ከስሜታዊነት ወጣ ብለን ስናስበውና ነገሮችን ስንረዳቸው ግን አብረው መሆን የሚችሉ ናቸው። ስራችሁ ብዙ ጥፋት ጠፍቶ ሊሆን ይችላል፣ ብዙ ነገር አድርጎ ሊሆን ይችላል፣ እሱም በእሷም በኩል ማለት ነው። ግን ነገሮች መታረቅ ይችላሉ። አንዳንድ ኃጢአት ይቅር የማይባል ነገር አለ፣ በእግዚአብሔር ዘንድ ሳይሆን በሰዎች ዘንድ። እኛ ደካማ ስለሆንን ብዙ ነገሮችን አክሰፕት አድርጎ መኖር አንችልም፣ የዛን ያህል ጸጋው አልተሰጠንም። ነገር ግን በይቅርታ የሚታለፉ ደግሞ አንዳንድ ስህተቶች አሉ። ስለዚህ ይቅርታ በመጠየቅ ስህተቶቹን ማለፍ ይችል ነበረ እና እንደዚህ ነበረ፣ እንደዚህ ማድረግ ነበረብን፣ እንደዚህ መሆን ነበረብ ብዬ ነገሮችን ወደኋላ መመለስ አልፈልግም። እሱም እንዳላችሁ ብዙ ነገሮችን ለማድረግ ሙከራ አድርጓል። ይቅርታ ለመጠየቅ አብሮ ለመሆን ብዙ ነገር ሞክሯል። ግን ደግሞ እቺ ልጅ እርጉዝ ነበረች፣ ከዛ ደግሞ ወልዳለች ምናምን እና ሆርሞኖቿ ሊዘባቡ ይችላሉ። በጣም በብዙ ስሜት ውስጥ ሆና ሊሆን ይችላል። እሷ የምታወራው የምታደርጋቸው ነገሮች ከዚህ ከነበረባት ስሜት አንጻር ሊሆን ይችላል። በጣም ብዙ ሴት ኦዲየንሶች አላችሁ፣ ይህን ነገር ለመርዳት ቅርብ የሆናችሁ ኦዲየንሶች ማለት ነው። የወለዳችሁ ምናምን ታውቁታላችሁ፣ የማርገዝን ፕሮሰስ ከዛ የመውለድን ፕሮሰስ ታውቁታላችሁ። እና በዛ ስሜት ውስጥ ሆና ብዙ ነገሮችን የተናገረችው። ለምን አጠገብ ያልነበረም ቁጭት ይኖራል፣ ለምን አልተንከባከበኝም ቁጭት ይኖራል። ከዛ ነገር አንጻር ሊሆን ይችላል እና አንዳንድ ጥፋቶች ይቅር የማይባሉ ጥፋቶች ሊኖሩ ይችላሉ። ግን እሱ ያደረጋቸው ነገሮች ይቅር የሚባሉ ጥፋቶች ናቸው ብዬ ነው ማምነው፣ እንደኔ እንደ ሴት ማለት ነው። እና አብርሽ እንግዲህ ዛሬ
ለመጨረሻ ጊዜ ሊሰናበታቸው ነው። ልጁንና ሚስቱን ሊሰናበታቸው ነው። ለመጨረሻ ጊዜ ባይሆን ደስ ይለኛል። ሁሌም ጸልያለሁ። እውነቴን ነው የምላችሁ እንዳይለያዩ ማለት ነው። ምክንያቱም ሩታ ስለሆነች ብቻ ሳይሆን አብርሽ ስለሆነ ብቻ ሳይሆን አብርሽ ለሩታ ስለሆነ ሩታ ደግሞ ለአብርሽ ስለሆኑ ነው ይህንን ነገር የምናገረው ማለት ነው። እና የመጨረሻው ባይሆን ደስ ይለኛል። እውነት ለመናገር የመጨረሻው ሆኖ ባይ ባይባባሉ ደስ ይለኛል። ዛሬ እንግዲህ ስትመጣ ሀሳቧን ለማስቀየር እንሞክራለን። ልጃቸውም ይመጣል እንግዲህ ልጃቸውን ሲያዩ እሱም ሲኖር በአካል ሲገኝ ምንም ነገር ስሜት ይቀይራል እና ሩታ መታ ልጇን ይዛ መታ ቻው የሚባባሉበት ቀን ነው ዛሬ። ወደ አዲስ አበባ የሚሄድበት ቀን ነው እሷም እንግዲህ ወደ ውጭ ካልሄድኩኝ ብላለች። በሽምግልና ይዘነዋል ነገሩን ምናምን እሺ እንደምትል ተስፋ እናደርጋለን። እግዚአብሔር ያውቃል፣ ሌላውን እግዚአብሔር ይጨመርበትና ፈጣሪ ያውቃል። ለፈጣሪ ትተነዋል። ግን ደግሞ ዛሬ እንዳልኳችሁ መሄዳችን ደስ ቢለኝም ያለ እነሱ መሄዳችን ደግሞ ደብሮኛል እና እንግዲህ እስኪ እንደምንም ዛሬ እሷን ለማስቀየረት እንሞክራለን። ምን ያህል ሙከራ እንዳደረግክ ደግሞ ብትነግረን ጥሩ ነው። አብራ ምን ያህል ሙከራ ነው ያደረግከው?